አሁንም ድረስ ኩኪስ ከውጭ የገዛሁ ነው እንዳትሉኝ በቤታችሁ በቀላል ግብአት በቀላል አሰራር እንዴት እንደምትሰሩ አሳያችኋለሁ። ሰላም እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። መጀመሪያ ግማሽ ኩባያ የሚያህል ሾርትኒንግ የሚባለው የኩኪስ ቂቤ ያደረኩኝ፣ ሩብ ኩባያ የምታህል ደግሞ ዘይት፣ ግማሽ ኩባያ የተፈጨ ስኳር አድርጋችሁ አንድ ላይ በደንብ ትመቱታላችሁ። በደንብ መዋሃድ አለባችሁ። ቂቤው በደንብ መቅለጥ አለበት። ከዛ 2 የፈረንጅ እንቁላል ታደርጋላችሁ። ከፍሪጅ ቢያንስ ቀደም ብላችሁ ማውጣት አለባችሁ። ቫኒላና ጨዋችሁን ደግሞ ትነፉታላችሁ፣ የአንኳሩ እንዳይገባበት። ከዛ እሱን አንዴ በደንብ ትመቱታላችሁ። ቫኒላ ግን ፈሳሽ ቢኖራችሁ ነው በጣም ቆንጆ። ፍሩን ዱቄት ደግሞ 1 ኩባያ ከግማሽ ተጠቅሜያለሁኝ። ቤኪንግ ፓውደር ደግሞ 1 ሽሮ ማንኪያ ሞላ ያላለ፣ የበቆሎ ዱቄት ደግሞ 1 ሽሮ ማንኪያ ሞላ ያለ። በደንብ ሙልት አድርጌ እሷን ላይ ንፍት ተደረኩት። ኩኪስ ሲሰሩ መንፋት ግዴታ ነው። ዱቄታችሁን ሁሉ ነገራችሁን ነፍታችሁ መጨመር ያለባችሁ። ከዛ እንደዚህ ካዳረስኩት በኋላ ልስልስ ማለት አለበት። ደግሞ በእጃችሁ ስትነኩት ግማሽ በግማሽ ቀንሼ ለካካው ቀነስኩት። ካካው ላይ ደግሞ ሩብ ኩባያ የሚያህል ካካውና ትንሽ ዘይት አድርጌ እሱን አዳረስኩት። ካካው እንግዲህ እናንተ እንደየፍላጎታችሁ ነው። እንዲጠቆረላችሁ በምትፈልጉት መልኩ እየጨመራችሁ አድርጉ። እንደዚህ ሁለቱም ካለቀልኝ በኋላ ፌስታል አልብሼ ለ10 ደቂቃ ፍሪጅ ውስጥ ከተትኩት። ከዛ የምታያቸውን ቅርጽ እያወጣሁኝ ፓትራ ላይ ደረደርኩኝ ማለት ነው። እናንተ በምትፈልጉት ቅርጽ ማውጫ፣ የዳመጣችሁም ቅርጽ ማውጫ ካላችሁ፣ ይሄ የማሽኑ ደግሞ ካላችሁ ሊጣችሁን ለስላሳ አድርጋችሁ ነው ማብካት ያለባችሁ። በጣም ለስላሳ አድርጋችሁ ያለበለዚያ ያወጣላችሁም። እኔ ሁሌ እንደዚህ በቅርጽ በእጅ እያደበለበልኩ ስለምሰራ ትንሽ ሊጡን ጠንከር አደርገዋለሁ። እናንተ ደግሞ በማሽኑ የምትሰሩ ከሆነ ትንሽ ቀጠን አድርጉት ሊጡን። የምታያቸውን ቅርጽ እያወጣሁኝ ፓትራ ላይ ደርድሬ ኦቨን ውስጥ ከላይም ከታችም ለኩሽ ለ15 ደቂቃ ነው ማበስለው። ቁጭ ብዬ ነው ግን ማየው። ኩኪስ በጣም ነው ቶሎ የሚያራው። አንዴ ከደረባችሁ ደግሞ ኪሳራ ነው። ለዛ ቁጭ ብላችሁ እያያችሁ አብስሉት። እንደየኦቨኑ ይለያያል። ከዛ ከወጣ በኋላ ኩኪሱን በደንብ ቅዝቅዝ ካለ በኋላ ቸኮሌት አቀለጥኩኝና ውሃ ላይ አድርጌ ሙቅ ውሃ ላይ ቸኮሌቱን አቀለጥኩት። እንደዚህ ቅጥን ሲል ቸኮሌቱ አልደርቅ እያለ ካስቸገራችሁ ትንሽ ዘይት ወይም የገበታ ቂቤ አድርጋችሁ አቅልጡት። ቸኮሌቱ ግን ይሄ ራሱ ድርቅ ይላል። የምታችሁን ዲዛይን ቸኮሌቱ ያደረኩኝ አወጣሁኝ። እናንተ እንደየፍላጎታችሁ ማርማራታ ማድረግ ትችላላችሁ። በማርማራታ ደግሞ የበለጠ ነው የሚጣፍጠው። ማርማራትና ኮኮናት ላይ ያዝበለበላችሁ ማድረግ ትችላላችሁ። እናንተ እንዳላችሁ ቤታችሁ እንደፈለጋችሁ ታድርጋችሁ አውጡት። ከዛ ቸኮሌቱን እንዲቀዘቅዝ ትንሽ ይላል ለ10 ደቂቃ ከተዋችሁት በኋላ ወደ መመገብ ትወስዱታላችሁ። ብዙ ጊዜ ግን ኩኪስ የሚጣፍጠው ካደረ በኋላ ነው። እናንተ እንደየፍላጎታችሁ አድርጋችሁ መመገብ ትችላላችሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ብዙ ቪዲዮዎች ስለቀላችሁ እንዲደርሳችሁ ማለት ነው። ሞክራችሁ አሳውቁኝ ከሞከራችሁት። መልካም ጊዜ። ወዳችኋለሁ። ቻው